ሚኒስትሮች፣ የአዲስ አበባ ከተማ አመራሮች፣ የተከበራችሁ ዲፕሎማቶች፣ ውድ የክርስትና እምነት ተከታዮች፣ ውድ የከተማችን ነዋሪዎች፣ ክብራትና ክብራን፣ ለመላው የክርስትና እምነት ተከታዮች በተለይም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በውጪና በኢትዮጵያ ውስጥ የምትገኙ ሁሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። የመስቀል ደመራ በዓል በተባበሩት መንግስታት የትምህርት፣ የሳይንስ፣ የባህልና የባህል ድርጅት ዩኔስኮ እውቅና ተሰጥቶት በዓለም አቀፋዊ ቅርስ የተመዘገበ ሀገራዊ ሀብታችን ነው። የመስቀል በዓል በሀገራችን በተለያዩ አካባቢዎች የሚከበር ሲሆን ድንቅ ሃይማኖታዊ፣ ባህላዊ ስርዓትና እሴት ትውፊት የሚገለጽበት ሀገራችንን ለዓለም ያስተዋወቀ አንዱና ትልቁ በዓላችን ነው። የመስቀል በዓል ከተማችን አዲስ አበባንም ተመራጭ የቱሪስት መዳረሻ እንድትሆን ከፍተኛ አስተዋጽኦ አድርጓል። ሀገራችን የመስቀል በዓል ብዙ መልኮች ያለው ሲሆን ፍቅር የሚገለጽበት፣ ወዳጅነት የሚጠነክርበት፣ አብሮነት የሚያብብበት፣ አንድነት የሚጎለብትበት፣ ህዝባችንን ያስተሳሰረና ያቀራረበ ትልቅ ሚና የተጫወተ በዓል ነው። ክብርት ፕሬዝዳንት፣ ክቡር አባታችን፣ በእርግጥ መስቀል ፍቅር ነው። መስቀል ኢየሱስ ክርስቶስ የሰውን ልጅ ሁሉ ያለ ዘር ያለ ቀለም ምንም ልዩነት መውደዱን ሕይወቱን በመስጠት ወደር የማይገኝለትን ፍቅር የገለጸበት ምልክት ነው። የሰው ልጅ እውነተኛ ፍቅርን ከኢየሱስ ክርስቶስ የመስቀል ሥራ መማር ሆኑ ብዙ ነገሮች መፍትሄ ያገኙ ነበር። ሁላችንም እንደምንረዳው ዛሬ ዓለም በጦርነት፣ በጥላቻ፣ በዘርና በሃይማኖት መገፋፋት ለዚሁ ደግሞ ሰለባ የሆነችበት አንዱና ዋናው ጉዳይ ፍቅርና ራስ ወዳድነት ፍቅር ጎሎ ራስ ወዳድነት በስቶ ነው። በመሆኑም ሁላችንም ከጥላቻ ፍቅርን፣ ከመገፋፋት መቀራረብን፣ ከራስ አልፎ ለሌሎች ማሰብን ከመስቀሉ ሥራ እየተማርን መለወጥ ያስፈልገናል። ኢትዮጵያ ሀገራችንም ይህንን ፍቅር መተሳሰብ ከእያንዳንዳችን ከልጆቿ ትፈልጋለች። ምክንያቱም የኢትዮጵያ መንገድ መስቀሉን ለመደበቅ የተደረገውን ታሪክ የሚመስል ነውና ከመረና የተመከረ በተፈጥሮ ሀብቷ እንዳትጠቀም የገጠማት ብዙ ያለች ሀገር በመሆኗ የመስቀሉ መንገድ እንደሚያስረዳን ደግሞ በመስቀሉ ዋጋ መክፈል ብቻ ሳይሆን የድል መንገድም እንደሚገኝ እንረዳለን። ስለዚህ ሀገራችን ለእውነቷና ለሉዓላዊነቷ እንዲሁም ብሔራዊ ጥቅሟን ለማስከበር ሕይወታቸውን ሰጥተው ዋጋ እየከፈሉ ያሉ ልጆች ያሏትና በኪዳን የጸናች ሀገር እንደመሆኗ ኢትዮጵያ ያጋጠማትን ፈተና ሁሉ እያሸነፈች በጽናት እንደምትቀጥል እናምናለን። ክብርት ፕሬዝዳንት፣ ብፁዕ አባታችን፣ ውድ የክርስትና እምነት ተከታዮች፣ መስቀል የፍቅር፣ የሰላም፣ የአብሮነት በዓል ነው። የመስቀል ደመራ በጨለማው በዓል የጨለማው በብርሃን መሸነፍን ማሳያም ነው። ስለሆነም ይህንን በዓል ስናከብር በፍቅር በመተሳሰብ ለዘላቂ ሰላም መረጋገጥ እየሰራን ጀግኖቻችንን እያከበርን ደጀንነታችንን እያረጋገጥን አንድነታችንን እያጸናን እንደ ደመራው ደምቀን ጨለማ በሆነብን ነገር ሁሉ ላይ እያበራን በአሸናፊነት እንቀጥል። በመጨረሻም እንደ መንግስት ከሁሉም ሃይማኖት ተቋማት ጋራ እንደምናደርገው ሁሉ አንጋፋዋና
የኢትዮጵያን ክርስትና እምነት ቅርሶችን ጠብቃ ካቆየችልን የኢትዮጵያ ኦርቶዶክስ ቤተክርስቲያን ጋርም በሰላም በልማት በብሔራዊ ሀገራዊ ጥቅሞችና በመከባበር አብረን መስራታችንን ከመቼውም በላይ አጠናክረን እንደምንቀጥል ላረጋግጥላችሁ እወዳለሁ። ቤተክርስቲያኒቷ ለምታረጋቸው ማንኛውም የበጎ ተግባር እንቅስቃሴዎች ተገቢውን ድጋፍ ሁሉ ማድረጋችንን እንቀጥላለን። በድጋሚ እንኳን አደረሳችሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ። ክብርት ከንቲባችንን እናመሰግናለን። ቀደም ሲል እንደተናገርኩት ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነታችን ዋና ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ ከከተማችን አስተዳደርና የጸጥታ አካላት ጋር ለሀገራችንና ለቤተ ክርስቲያናችን አብረን መስራታችን ተቀራርበን መስራታችን ተጠናክሮ ይቀጥላል። ክቡር አቶ ቀጀላ መርዳሳ የኢፌዴሪ መንግስት የባህልና ስፖርት ሚኒስትር መልካም ምኞታቸውን ለመላው ኢትዮጵያውያን ያስተላልፋሉ። ክብርት ሳህለወርቅ ዘውዴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት፣ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ፣ ክቡራትና ክቡራን ሚኒስትሮች፣ አምባሳደሮች፣ የዲፕሎማቲክ ማህበረሰብ አባላትና የበዓሉ ታዳሚዎች በሙሉ ከሁሉ በማስቀደም በዚህ የመስቀል ክብረ በዓል ላይ በመገኘት መልእክት ለማስተላለፍ እድሉን በማግኘቴ የተሰማኝን ልባዊ ደስታ በራሴና በባህልና ስፖርት ሚኒስቴር ስም እየገለጽኩ እንኳን የ2015 ዓመተ ምህረት የመስቀል ደመራ በዓል በሰላም አደረሳችሁ፣ እንኳን አብሮ አደረሰን እላለሁ። የመስቀል በዓልን